አታ ምን ሆነ ነው? ምንድነው? አፈቅርሻለሁ። የምርህን? አንድም ቀን እንደዚህ ላለው ብዬ አስቤ አላቅም ነበር። ወይኔ ዛና አፈቅርኩሽ። አንድም ቀን ራሴን በእንደዚህ አይነት ሁኔታ ውስጥ አገኘዋለሁ ብዬ አላሰብም ነበር። ግን ምን ላድርግ? አፈቅርኩሽ። ተስፋ አደርጋለሁ ይሄንን እንጂ ለሷ እንደምነግራት። ሻው እንደምን እኔ ዛና ነኝ፣ አንቺ ዳንት ነሽ። አፈቅርሻለሁ። እኔም አፈቅርሃለሁ። ይሄንን እሷ ትለኛለች አይደል? አዎ መልስ እንደው ብያሳውቃችኋል። ምን ተገኝቶ እንደዚህ ደስተኛ ነሽ? ወደድኩ መሰለኝ። ማለት እንደዚህ ብዬ ብነግረው የሚጠላኝ ይመስላል? በእናትህ ባለፈው ያልኩህ ልጅ ወደድኩት መሰለኝ። እሱም ወዶሽ ይሆናል። አንቺን አለመውደድ እኮ አይቻልም። እና እያወራችሁ? አዎ፣ እሱ ግን ይውደደኝ አላወቅኩ። እኔ ግን ስለሱ ብቻ ማሰብ ሆኗል ስራዬ። ቆይ እንደዚህ አይነት ስሜት ተሰምቶ ያውቃል? በሚገባ። ምን? አንተም የምትወደው ሰው አለ? እሺ ማናት? ቆይ እስካሁን ለምን አልነገርከኝ? እሺ አውቃታለሁ። አይ አታውቂያት። እሷ የራሷ ዓለም ያላት ሴት ናት። በእሷ ዓለም ውስጥ ደግሞ ልክ እንደ ወንድሟ ነኝ። አይዞ፣ እሷ በጣም ጅል ናት። አንተ እኮ ማንኛውም አይነት ሴት የምትመኝህና የምትፈልግህ አይነት ወንድ ነህ። እኔ ብሆን ኖሮ ግን መቼም አልተውህም ነበር። ዳኑ አንዴ ስሚ። ምን? ቆይ እስከ መቼ ነው እንደዚህ የምንቀጥለው? ሁልጊዜ ነገ፣ ሁልጊዜ ሌላ ቀን። እቅድ ከሌለው ሰው ጋር ህይወቴን መምራት አልፈልግም። ዳኑ እያውቃለሁ። ሰሞኑን ስልክ ሳላነሳልሽ ስቀር ምን እንደሚሰማሽ በደንብ አውቃለሁ። ግን ይሄ ላንቺ ስል ነበር። ላንቺ ስል አትበለኝ። ምን እያደረክ እንደነበር እንኳን ልትነግረኝ ፈቃደኛ አልነበርክ። ቆይ አንዴ፣ የሰሞኑን መጥፋቴ ምክንያት ይኸውልሽ። ለአንቺ ሰርፕራይዝ ለማድረግ ቀንና ማታ ስለፋ ነበር። የማን ቤት ነው? የእኔ የአንቺ የልጆቻችን ቤት ነው። እንደውም ነኝ። ዋሽተኸኛል። ማኔ? ትናንት በጊዜ ነበር ደህና ደር ያልከኝ እና ሌሊት ኦንላይን አይቼ ነበር። እንቅልፍ እምቢ ብሎኝ ይሆናል። ከሌላ ሴት ጋር እያወራ ነበራ። ምን? ከልብሽ ነው እንደዚህ የምታወሩ? እኔ እየፈራው ነው። ገባኝ። ምኑ? መጥፎ ነገር እንድታስቢ የሚያደርግሽ የተለመደው ጭንቀትሽ ነው አይደል? አዎ። አትጨነቂ። ምንም የተፈጠረ ነገር የለም። ግንኙነታችንም ሰላም። አመሰግናለሁ። ነይልኝ እስቲ። ወይኔ ጉዴ!